በትምህርት ቤቱ የእንግዳ መቀበያ አካባቢ በሚገኘው ግድግዳ ላይ እሱ የፈረመበት የአርሰናል እግር ኳስ ክለብ መለያ ተሰቅሏል። ከስሩ ደግሞ የ19 ዓመቱ እግር ኳሰኛ አመሰግናለሁ የሚል ጽሑፍ አስፍሯል። በትምህርት ቤቱ የሚገኙ ተማሪዎችም ሆነ አስተማሪዎች ስለሱ ሲያወሩ በኩራት ሲሆን አሁንም ድረስ የወሬ ርዕስ ሆኖ እንደቀጠለ ነው። በ23 ዓመቱ ሳምንታዊ 235,000 ዩሮ፣ ዓመታዊ 12.2 ሚሊዮን ዩሮ በእግር ኳስ ብቻ ወደ ካዝናው የሚያስገባው ጥቁሩ ፈርጥ ቡካዮ አዮካ ተሚዳዮ ሳካ ቡካዮ ሳካ በሴፕቴምበር 5 2001 በኤሊንግ ታላቋ ለንደን ከአይሩባ ናይጄሪያዊ ወላጆች አልኒኬን እና ዮሚ ሳካ የተወለደው ቡካዮ ሳካ ወላጆቹ ከናይጄሪያ ወደ ለንደን በኢኮኖሚ ፍልሰት ተሰደዱ። ሳካ ትምህርቱን የእንግሊዝ የመጀመሪያ ደረጃ ትምህርት ቤት ኤድዋርድ ቤታም ቤተክርስቲያን ተምሯል። በትምህርቱም ከፍተኛ ውጤት በማስመዝገብ ጭምር ይታወቃል። ሳካ ለእንግሊዝ ብሔራዊ ቡድን ሲመረጥ ሁሉም ሰው በጣም ተገርሞ ነበር ይላል የሳካ የቀድሞ የሰውነት ማጎልበሻ መምህርና ምክትል አሰልጣኝ ማርክ ሃርቬ። በእድሜ ከፍ የሚሉ ተማሪዎች የሱን ህይወት በሚገባ ይከታተላሉ። ሁሉም ቢሆን እሱ የሆነ ነገር ሲያደርግ፣ ግብ ሲያስቆጥር አሊያም ለጎል አመቻችቶ ሲያቀብል በትምህርት ቤቱ የዋትስአፕ ግሩፕ ላይ ሁሉም ሰው የሚጋራውና ሁሉም ሰው የሚያወራው እሱን ነው። እንደውም ትንንሾቹ ተማሪዎች እሱ በትምህርት ቤታችን ይማር እንደነበር አያምኑም የሚለው ደግሞ የሳካ የቀድሞ አሰልጣኝ የነበረው ዲፔሽ ፓቴል ነው። አርሰናል ሳካን ፍለጋ ወደ ትምህርት ቤቱ የመጣው የሁለተኛ ደረጃ ማጠናቀቂያ ፈተና ከመውሰዱ በፊት ሲሆን በአውሮፓውያኑ 2018 ላይ ትምህርት ቤቱን ሲለቅ በፈተናው 4 ትምህርቶች ላይ ኤ አምጥቷል። ገና በልጅነቱ በእግር ኳስ ትምህርት ቤቱን ወክሎ በክልላዊና አገራዊ ውድድሮች ላይ ተሳትፏል። በሱ ምክንያት ቡድኑ በርካታ ስኬቶችንም ማግኘት ችሏል። ሳካ አርሰናልን ከመቀላቀሉ በፊት ለአካባቢው ክለብ ግሪንፎርድ ሴልቲክ የወጣት እግር ኳስ ቡድን ተጫውቷል። በቃለ ምልልሱ ላይ ሳካ የአባቱ ዮሚ በእግር ኳስ ህይወቱ ያለውን ከፍተኛ ሚና መስክሯል። አባቴ ለኔ ትልቅ መነሳሻ ነው ይላል ሳካ። ከወጣትነቴ ጀምሮ ሁልጊዜ አንድ መሰረት እንዲይዝ ያደረገኝ፣ ትሁት እንደሆነ ያደረገኝ አባቴ ነው ይላል። ኢየሱስም ቡካዮ የመጣው በደቡብ ናይጄሪያ ከሚነገረው የዮሩባ ቋንቋ ሲሆን ትርጉሙን ደስታን እየጨመረ ማለት ነው። ሳካ ከዚህ ቀደም ለዋትፎርድ የወጣት ቡድኑ የተጫወተ ሲሆን በ7 ዓመቱ የአርሰናል ሃል ኤንድ አካዳሚን ተቀላቅሏል። እንደ አውሮፓውያን አቆጣጠር በ2020 አርሰናል 16 ዓመት በታች አሰልጣኝ ትሬቨር ቡምስቴድ ቡካዮ ሁልጊዜ ጎልቶ ይታያል፣ እሱ ድንቅ ውሳኔ ሰጪ ነበር፣ ኳሶችን መቼ እንደሚመታና መቼ ተጫዋቾችን ማለፍ እንዳለበት ያውቃል፣ እንዲሁም ድንቅ አካላዊ ባህሪያትና ጥሩ ባህሪ ያለው ሲል መስክሮለታል። 17 ዓመት ሲሞላው ሳካ ከአርሰናል ጋር ፕሮፌሽናል ኮንትራት ፈርሞ ከ23 ዓመት በታች ቡድን ውስጥ አደገ። እንደ አውሮፓውያን አቆጣጠር ኖቬምበር 29 ቀን 2018 ሳካ በአሮን ራምሴይ በ68ኛው ደቂቃ ተቀይሮ በመግባት የአውሮፓ ሊግ ግጥሚያ ለአርሰናል የመጀመሪያ ቡድን ጨዋታውን አደረገ። በዲሴምበር 13 ሳካ ለአርሰናል በዩሮፓ ሊግ ከቋራባግ ጋር በተደረገው ጨዋታ የመጀመሪያውን ሙሉ ጨዋታ አደረገ። እንደ አውሮፓውያን አቆጣጠር ጃንዋሪ 1 2019 ሳካ በ83ኛው ደቂቃ ለአሌክስ ኢዮቢ ተቀይሮ በመግባት አርሰናል ፉልሃምን 4-1 በሆነ ውጤት ባሸነፈበት ጨዋታ እንዲሁ የመጀመሪያ ፕሪሚየር ሊግ ጨዋታውን አድርጓል። እንደ አውሮፓውያን አቆጣጠር በሜይ 29 ከቼልሲ ጋር በተደረገው እና በቼልሲ 4-1 አሸናፊነት በተጠናቀቀው የአውሮፓ ሊግ ወይም የኢሮፓ ሊግ ፍጻሜ ላይ አርሰናል ድል ባይቀናውም ሳካ ተቀይሮ በመግባት ተጫውቷል። የሁለተኛ ደረጃ ሜዳሊያም አግኝቷል። ሳካ የመጀመሪያውን የአርሰናል ማሊያ ጎሉን በሴፕቴምበር 19 አስቆጥሯል። ከጀርመኑ ቡድን አይንትራ ፍራንክፈርት በዩሮፓ ሊግ በተደረገ ጨዋታ በጨዋታው 2 ለጎል የሚሆኑ ኳሶችን በማቀበል አርሰናል 3-0 እንዲያሸንፍ ትልቁን ስራ ሰርቷል።
በሴድ ኮላሲናክና በኬሬን ቴርኒ ላይ ጉዳት ከደረሰ በኋላ ሳካ በአርሰናል ውስጥ በግራ ተከላካይነት የመጀመሪያው ቡድን ውስጥ መደበኛ ሆኖ መጫወትን ጀምሮ ነበር። እንደ አውሮፓውያን አቆጣጠር ጥር 27 ቀን 2020 አርሰናል 2-1 ኤፍኤ ካፕ አራተኛውን ዙር በኤፍሲ በርንማውዝ ባሸነፈበት ጨዋታ የመክፈቻ ጎል አስቆጠረ። ሁለተኛውም ጎል ኤዲ ኒኪታ እንዲያስቆጥር አመቻችቶ አቀበለ። እንደ አውሮፓውያን አቆጣጠር ጁላይ 4 2020 ለክለቡ የመጀመሪያው የፕሪሚየር ሊግ ጎል በወልቨርሃምፕተን ወንደረርስ ግብ ጠባቂ ሪዮ ፓትሪሲዮ በግማሽ ቮሊ አርሰናል ጨዋታውን 2-0 ሲያሸንፍ ከመረብ አዋህዷል። በ2019-20 የውድድር ዘመን ለአርሰናል የወቅቱ ምርጥ ተጫዋች ሽልማት በተሰጠው ድምጽም ሶስተኛ ወጥቷል። ሳካ ትልቁ የህይወት ክፍል የነበረው የትምህርት ቤት ህይወቱ ነው። በዚህ በትምህርት ቤት ህይወት ለበርካታ ዓመታት ቆይቻለሁ። ነገር ግን ገና ከመጀመሪያው ነበር ሳካን የተለየ ችሎታ እንዳለው ያስተዋልኩት ይላል ዲፔሽ ፖቴል። አክሎም ሜዳ ላይ የሚያደርገው እንቅስቃሴ፣ ጨዋታውን የሚመለከትበት መንገድ እንዲሁም የሚወስናቸው ውሳኔዎች በጣም የተለዩ ነበሩ። በጣም የሚያስገርም የቡድን ተጫዋች ነበር። ትምህርት ቤታችን ቆይታው 7ኛ ዓመቱ ላይ በአንድ ውድድር ላይ ለዋንጫ አልፈን 4-3 የተሸነፍንበትን ጨዋታ አስታውሳለሁ። በጨዋታው በርካታ የጎል ዕድሎችን አግኝቶ አልተጠቀመባቸውም ነበር። ታዲያ ከሜዳ ሲወጣ አስታውሳለሁ በጣም ተበሳጭቶ ነበር። ለመሸነፋችን ምክንያት እሱ ነበር ያሰበው። ከዚህ በኋላ እግር ኳስን ደግሜ አልጫወትም አለኝ ይላል ሲያስታውስ። ወደ መጨረሻው ጨዋታ ያለፍነው በቀላሉ ነበር። በአብዛኞቹ ጨዋታዎች አስገራሚ ብቃቱን ሲያሳይ ነበር። አንዳንድ ጊዜ ለሌሎች ተጫዋቾች እድል ለመስጠት ስል የጨዋታው ግማሽ ላይ ቀይሮ ነበር። 8ኛው ዓመት ላይ ግን ሁሉም ውድድር ማሸነፍ ችለናል። በርካታ ዋንጫዎችን አንስተን ነበር። ሁሌም ቢሆን ስለ ቡድኑ ነበር የሚያስበው። የክንፍ መስመር አጥቂው ሳካ ከ7 ዓመቱ ጀምሮ ከመድፈኞቹ ጋር የነበረ ሲሆን ለዋናው ቡድን ለመጀመሪያ ጊዜ የተጫወተው በአውሮፓውያኑ 2018 ላይ በአውሮፓ ሊግ ውድድር ነበር። በመቀጠል ደግሞ ጥር ወር ላይ በእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ መጫወት ችሏል። ከአርሰናል ጋር የኤፍኤ ካፕ ዋንጫንም አሸንፏል። ምንም እንኳን ሳካ በአርሰናል ቤት የቋሚነት ቦታውን ለመረከብና በብሔራዊ ቡድኑ አሰልጣኝ ጋሬት ሳውዝጌት ቡድን ውስጥ ሰብሮ ለመግባት ብዙ ጊዜ ባይፈጅበትም የመጣበትን ግን የማይረሳ ታዳጊ ነበር። ለብዙ ዓመታት የትምህርት ቤቱ ኃላፊ ከነበሩት ጋር ጥሩ የሆነ ጓደኝነት አለው። የቼልሲ ደጋፊ ከሆኑት የክፍል ኃላፊውም ጋርም ቢሆን በጣም የጠበቀ ወዳጅነት አላቸው። በጣም ቅርብ የሆኑ ጥቂት ጓደኞች ነበሩት። ምናልባትም ከ5 እስከ 8 የሚሆኑ ጓደኞች ነበሩት። ሁሉም በጣም ጥሩ ተማሪዎች ነበሩ። ስፖርቱ ላይ ብቻ ሳይሆን ትምህርት ላይም ጎበዞች ነበሩ። የሳካ የቀድሞ ክፍል ኃላፊ ከ2 ዓመታት በፊት በጡረታ ሲገለሉ የሽኝት ዝግጅቱ ላይ ያለውን ክብር በአካል ተገኝቶ ማሳይቷል። በሽኝት ዝግጅቱ ላይ ከአባቱ ጋር በመገኘት ለሰዓታት ያክል ቆይቶ ነበር የተመለሰው። ከቀድሞ ጓደኞቹና ከአስተማሪዎቹ ጋር ሲጫወትም ነበር። ሁሉም ሰው ያውቀዋል። ከእንግዳ ተቀባዮቹ እስከ ጥበቃው ድረስ ሳካ ከሁሉም ጋር ጥሩ ግንኙነት አለው። ቡካዮ ሳካ ከልጅነቱ ጀምሮ ያልተለየው ነገር ቢኖር ለስኬት ያለው ከፍተኛ ፍላጎት ነው። በአርሰናልና በእንግሊዝ ብሔራዊ ቡድን በሚያደርጋቸው ጨዋታዎችም ተቀናቃኞቹን የሚሸውድበትና የማይገመቱ ውሳኔዎቹ ሁሌም ልዩ ያደርጉታል። በጣም ዝምተኛ ልጅ፣ ሁሉንም ሰው የሚያከብርና በጣም ጥሩ አድማጭ፣ ሰዎችን ለማስደሰት የሚጥር፣ በሁሉም ነገር ምርጥ መሆን የሚፈልግ አይነት ሰው። ከ18 ዓመት በታች የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ኒል ዲዮስኒፕ ስለ ሳካ ሲናገር አይጠግብም። 4-4-3 አስተላለፍ ተጠቅመን ስንጫወት ሁሌም በግራ ተከላካይ መስመር በኩል እንዲጫወት እናደርገዋለን። ከሜሰን ግሪንውድ ጋር ተመሳሳይ ቦታ ነው። ሳካ እንደ መስመር አጥቂም እንደ መስመር ተከላካይ መጫወት ይችላል። በተጨማሪ በቀኝ በኩልም ይጫወታል። በጣም አስገራሚ ተጫዋች ነው ይላል። ከኳስ ጋርም ሆነ ያለ ኳስ ሩጫው በጣም ያምራል። ተጫዋቾችን በቀላሉ ማለፍ ይችላል። ከተከላካዮች ጋር አንድ ለአንድ ሲገናኝም ኳሱን የሚገፋበት መንገድ ይለያል፣ ግን ማስቆጠርም አይከብደውም። በሁለቱም እግሮቹ መጫወት ይችላል። ሳካ አጫዋወቱ ማጥቃት ላይ የተመሰረተ ነው። ተጫዋቾችን በቀላሉ የማለፍ ግብ የማስቆጠርና ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ላይ በጣም ጥሩ የሆነ ችሎታ አለው። የሚያስገርመው ደግሞ እነዚህን ነገሮች የሚያደርገው ብዙም ሳይጨነቅ
እንደ ቀልድ ነው የሚያደርጋቸው። ገና የ7 እና የ8 ዓመት ሕፃን እያለ እንኳን እግር ኳስ ችሎታውን አለማስተዋል ከባድ ነበር። ይህ አይነት ችሎታ በትምህርት የሚገኝ አይደለም። ሳካ አሁን እድሜው እየጨመረ ነው። ምናልባት የወደፊቱ የአርሰናል አምበልም ይሆናል ተብሎ ይጠበቃል።